አላችሁ ወደፊት 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 ወደኋላ 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 ወደላይ 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 እግዚአብሔር ከፍ ያርጋችሁ ከራሳችሁ እንዲነን እኮ ያማራ እንዲነን እኮ ከዚህ በኋላ የዋህነቱ ይብቃ አው ወንድሜ ከአቢሲኒያ የባህል ቡድን በርካታ ስራዎች ሰርተዋል ኦሮሚያን ለማሳነስ ያልተሰራ ስራ የለም ነገር ግን እናንተ አመራሮች መስዋዕት የሆኑ ጓደኞቻችን በከፈሉት መስዋዕትነት ኦሮሚያን ቀጥ አርጋችሁ እዚህ ደረጃ ስላደረሳችሁ የአማራ ብሔራዊ ክልላዊ መንግስትና የአማራ ህዝብ እጅግ በጣም ይኮራባቸዋል ያደንቃቸዋል በኦሮሚያ ክልል ምን ፈተና ላይ ያመራሩ ምን ፈተና ላይ እንዳለ የኦሮሚያ የጸጥታ ኃይል ምን ፈተና ላይ እንዳለኛ እናውቃለን የተሟላ ዕውቀት አለን ክልላችሁን ሰላም ለማድረግ ሳይሆን ብቻ ሳይሆን በኦሮሚያ ውስጥ የሌለ የኢትዮጵያ ብሔረሰብ የለም በተለይ ደግሞ በርከት ብሎ የሚገኘው የአማራ ህዝብ ነው ስለሆነም የአማራ ህዝብ ከወንድም የኦሮሞ ህዝብ ጋር አብሮ እንዲኖር መስዋዕትነት እየከፈላችሁ ከሱ በፊት እየሞታችሁ ህዝቡ በሰላም እንዲኖር አጎዛ ለብሳችሁ ነው የመጣችሁ ዛሬ በእኛ ሀገር መሬቱም የኦሮመኛ ነው እያሉ ሲያሰቃዩን ነበር አርደው ተላው ላይ እንደውም ሳይበሉት አይቀሩም እየቆረጡ ከለሉ ነው እንጂ ሻይ የሚባሉት አይደሉም ኦሮሞ 12 ወልጅ አለው ከ12 ውስጥ አሁን ምንም ልዩነት የለውም እነሱ ወደ ሸኔ ገቡ እኔን አበረሩ ቤቴን 6 ቤት አቃጠሉ እኔ ነፍሴን ይዤ ገባሁ መንገድ ላይ ተሄድ ግጥም ትላቸው እንቃረጉና እሷን እዱር ወሰዱ ተገናኙና መለሱና ወንድየውን እሷን ገደሏት ተገናኝተው ማለት ነው ያ ሁሉ ምንድነው ወረዳውን ብንለው እናንተ ንግድን ለመዳችሁት ያላችሁት እናንተ ወሎ ነው የሚያገባ የለም ማለት አማራት ይሞት ቀበሩ እዛው ይላል ወረሞት ይሞት ጦር ሰራዊት ይሰጣል ልንገራችሁ ክልሉ ነው እንጂ ሻይ የሚባሉት አይደሉም ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምን አላችሁ የሰዓቱን አጫጭር ዜናዎች ይዘን ቀርበናል እስከ ፍጻሜው አብራችሁን ቆዩ ለቻናላችን ለግሽ ሚዲያ አዲስ የሆናችሁ ፈጣን ወቅታዊ ታማኝ ሀገረኛ መረጃዎች ዩቲዩብ ላይ ሲጫን ቀድመው ወደ እናንተ እንዲደርሷችሁ ሰብስክራይብ ላይክ ሼር እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ኮሜንት ላይ ሐሳባችሁን እንድታሰፍሩ ግብዣችን ነው በቅድሚያ አንኳር ዜናዎችን እናስደምጣችኋለን የአዲስ አበባ ከንቲባ አዳነች አቤቤ የ80 ሚሊዮን መሪ የሆኑትን የቅዱስ ሲኖዶስ ጥሪ ለሁለተኛ ጊዜ ውድቅ በማድረግ አልተገኙም በርካታ የኢትዮጵያ ጥንታዊ ቅርሶች በአነስተኛ ዋጋ በበይነ መረብ ላይ ለሽያጭ ቀረቡ የወለጋ በርካታ አማራዎች መገደላቸው ተሰማ የአዲስ አበባ ከተማ አስተዳደር በበጀት ግልጽነት በአገልግሎት አሰጣጥና በበጀት አሰራር ላይ ቅሬታ አቀረቡ እነዚህና ሌሎችን በዝርዝር እናስደምጣችኋለን አብራችን ቆዩ ለአመታት በቁም ስር ላይ የነበሩት የኤርትራ የቀድሞ ፓትርያርክ ማረፋቸው ተገለጸ ለአመታት በቁም ስር ላይ የነበሩት የቀድሞ የኤርትራ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ አንጦኒዮስ ማረፋቸውን ቢቢሲ ከሰሜን አሜሪካ ሀገረ ስብከት ካገኘው መረጃ መረዳት ችሏል በአሸባሪው የትግራይ ወራሪ ኃይል ከ300 ሚሊዮን ብር በላይ የሚገመት ሀብትና ንብረት ዘረፋና ውድመት እንደተፈጸመበት የመቄት ወረዳ አስተዳደር ምክር ቤት አስታወቀ የመቄት ወረዳ ዋና አስተዳዳሪና የወረዳው አስተዳደር ምክር ቤት ሰብሳቢ አቶ በሪሁን ተረፈ እንደተናገሩት አሸባሪው የትግራይ ወራሪ ኃይል አገር የማፍረስ እኩይ ዓላማ አንግቦ የአማራ ክልልን ህዝብና መንግስት በጠላትነት ፈርጆ መጠነ ሰፊ ወረራ በክልሉ አካሂዷል በመቄት ወረዳም እስከ ቀበሌ ድረስ በመሄድ የቻለውን ዘርፎ በመጫን ያልቻለውን ደግሞ አገልግሎት እንዳይሰጥ አድርጎ ማውደሙን ተናግረዋል በወረዳው 28 የመንግስት ተቋማትና ቀበሌዎችም ወድመዋል የቋሚ ሲኖዶሱ ስብሰባ ቀጥሏል ተጠባቂዋ የጥፋት የስተቱ ፈጣሪ ዋና ከንቲባዋ አልተገኘችም አልመጣችም
ሆኖም ግን እንደ ወትሮ እንደ ልማዷ በንቀት ምን ያመጣሉ በሚል ድፍረትም ጉዳዩን በቸልታ ማለፍን አልፈለገችም። ስለሆነም ሁሌም ምክትል ልማዱ የሆነውን አገልጋዩን ብአዴንን ልካዋለች። በምክትል ከንቲባ ማዕረግ የመንግስት ልማት ተቋማት አስተባባሪው አቶ ዣንጥራር አባይ ዋና ከንቲባዋን ወይዘሮ አዳነች አቤቤን በመወከል በቋሚ ሲኖዶሱ ስብሰባ ላይ ሳይገኝ እንዳልቀረ የመረጃ ምንጮቻችን ነግሮናል። ስብሰባው ቀጥሏል። ጉባኤው በትናንትናው ውሎ የአዲስ አበባ ከተማ አስተዳደር የአስፈጻሚው አካል የ6 ወራት ሪፖርት በከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ቀርቦ በምክር ቤቱ አባላት ውይይት ሲደረግበት ውሏል። ትናንት ሐሙስ የካቲት 3 ቀን 2014 ዓ.ም ከቀኑ 10 ሰዓት በምስራቅ ወለጋ ተፈናቅለው አንድ ላይ በተጠለሉ አማሮች ላይ ቦምብ ወርውረው 3 ሰዎች ተገለዋል። ቁጥራቸው ያልታወቀ በርካታ አማሮች ቆስለዋል። ከፊል አማሮች ደግሞ በሐሰት ቦምብ ወርውራቸዋል ተብለው ተወንጅለው ታስረዋል። በርካታ የኢትዮጵያ ጥንታዊ ቅርሶች በአነስተኛ ዋጋ በበይነ መረብ ላይ ለሽያጭ ቀረቡ። እነዚህ ከኢትዮጵያ የተወሰዱ እንደሆኑ የተገመቱት ቅርሶች ከቅርብ ጊዜ ወዲህ በብዛት በበይነ መረብ የግብይት መድረኮች በርካሽ በሚባሉ ዋጋ እየተሸጡ እንደሆነ የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። አባይን ተሻግረው ጠላው አንድ አማራ ላሴት ይወጡ ይገባሉ ይስከላካሉ። ማን በላይ ዘለቀልኝ ስለ ኢትዮጵያዊነት ደፍሮ የማስተማር ሞራል ልዕልና ያለው ማን ነው? የንጉስ ሚካኤልን የመይሳው ካሳን የሚየ ምን ይልክልኝ ስለ ኢትዮጵያዊነት ደፍሮ የመስበክ ሞራል ያለው ታዲያ የድሮ ጓዶች ነጋሽ ብርሃኑ ምን ያመላልሳቸዋል? በተለይ በዚህ ወቅት ካላችሁኝ ነገሩ ወዲህ ነው። አንድ አማራን ከልባቸው ይጠሉታል። ስለዚህ እንዲሰባሰብ አይፈልጉ። ብርሃኑ ነጋ ምን ብሎ ያምናል? አማራ ለረጅም ዘመን ኢትዮጵያን ገዝቷል፣ አንበርክኮ ጨቁኗል። ስለዚህ ካሁን በኋላ አማራ እንደ ቡድን ተደራጅቶ አይደለም እንደ ግለሰብ በኢትዮጵያ የፖለቲካ ማማ ላይ ከፍ ብሎ ማየት አልፈልግም፣ ተራው የኛ ነው ብሎ ነው የሚያምነው። በአባቴ ስም እምላለሁ። ስለዚህ ግፉ መከራው በዝቶ መደራጀት ስንጀምር ሆዱን ስለሚቆርጠው ያመላልሰዋል። እዚህ አንደኛው ምክንያት ነው። ሁለተኛው ምክንያት ባለፉት 40 ምናምን ዓመታት የአንድነት ፖለቲካው መሰረት ዘሶኮል የአንድነት የሚባለው አማራው ነው። ቀለብ ሰፋሪው፣ ስንቅ ቋጣሪው፣ በቅሎ እየጎተተ ጋሻ ጃግሬ ሆኖ 4 ኪሎ ጠላቶቻችን የሚያደርሱ አማራው ነው ላለፉት 40 ምናምን ዓመታት። ስለዚህ አማራው በራሱ ህልውና ዙሪያ ተደራጅቶ መምከር ሲጀምር ስንቅ ቋጣሪ ይጠፋል፣ ቀለብ ሰፋሪ የለም። የግንቦት 7 አመራር ሁኜ 5 ዓመት ከምናምን ኤርትራ ውስጥ ቆይቻለሁ። 99.999% የግንቦት 7 ድጋፍ ያደርግ የነበረው አማራው ነው። ስለዚህ እናንተ እንዲህ ተሰብስባችሁ በአማራነታችሁ ምክር ስትጀምሩ ያቀለብ ሊጠፋ ነው፣ ማህበረሰባዊ መሰረቱ ሊናጋ ነው። ስለዚህ ያመላልሰዋል። ሶስተኛውና ዋናው ምክንያት በጣም በሚያሳፍር ሁኔታ እኔንና ጓደኛዬ መንግስቱን እና ሌሎች ወንድሞቻችሁ ሆናችሁ ብታዩት ቅስማችሁን በሚሰብር ሁኔታ የታገልንለትን ዓላማ ክደው የሞቱ ወንድሞቻችን ደም ረስተው ቤተሰቦቻቸውን የበተኑ አካለ ስንኩል የሆኑ ቅስማቸው የተሰበሩ ወንድሞቻችን እህቶቻችን ረስተው የአብይ ጋሻ ጃግሬና ጭቃሽ ሆኖ 4 ኪሎ ውስጥ ቁጭ ብለው የሚውሉ። ስለዚህ አብይና ለማ ከጅማ ከወለጋ ከሁሉም የኦሮሚያ አቅጣጫዎች በጎዳና ተዳዳሪ ስም ሳይቀር ኦሮሞን እያመጡ አዲስ አበባ በሚሞሉበት ቅጽበት ብርሃኑና አንዳርጋቸው ስለ ኢትዮጵያዊነት እንዲሰብኩ ደብረ ማርቆስ ይልኳቸው። ሰሞኑን ቅድሙ ጓደኞች ሲሉ ታላቆች ሲሉ እንደነበረው አሁን ስለ ፓርቲ ፖለቲካ የምናወራበት የቅንጦት ጊዜ ስላልሆነ አብነን ሳንል አዴፓነን ሳንል ኤክስነን ዋይነን ሳንል ከገባንበት የሉና ፈተና ከገባንበት ከበባ ሰብረን እንድንወጣ
በጋራ እንስራ መባል ሲጀምር እና በመካከላችን ያለው ስንጥቅ ሊደፈን ሲመስላቸው አብይ በፍጥነት ብርሃኑን ባህር ዳር ላከው። አልተሳካም። ምንም ይደገም የለውም። ሀቅ እኮ ነው። እያያችሁ ያለ ሀቅ እኮ ነው። የአማራ ልጆች በአንድ ቁመው ለህልውናቸው መታገል ሊጀምሩ ነው ብሎ ሲያስቡ የገጠማቸውን ከበባ ሰብረው ሊወጡ እየሞከሩ ነው ብሎ ሲያስቡ እና አብይና እነ ለማ አዲስ አበባ ላይ የጀመሩትን ፕሮጀክት በፍጥነት ማጠናቀቅ ሲፈልጉ እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑን ላኩት ነው የምላቸው። ይሙኑ ይደገም። አዲስ አበባ ላይ በዚህ ቅጽበት ምን እየተደረገ እንዳለ ብትሰሙ ጨርቃችሁን ጥሉ ትችላላችሁ። ጓደኛዬ ማስረሻ ሲል ነበር፣ ለውጥ ገና ነው፣ የለም ትግሉም ገና አልተጀመረም። ገና እንዳትሸወዱ። በአራት አቅጣጫ ከበባ ውስጥ ነን። እኛ አማራዎች ነን፣ ኢትዮጵያን እንወዳለን። ፊኒሽ። እኔ ኢትዮጵያን ለመውደድ የአባቴ ቀረርቶ ስሰማቸው ያደግኳቸው ግጥሞች ብቻ በቂ ናቸው። ምንም ሌላ ሰበካ አልፈልግም። ለማ ነው እንዴ እኔን ኢትዮጵያዊነት የሚያስተምረኝ? አይሁዳውያን እንደምታውቁት ለ1900 ዓመት ለ2000 ዓመት በመላው ዓለም ተበትነው በስቃይ ይኖሩ ነበር። የሁለተኛው ዓለም ጦርነት አካባቢ ሂትለራውያን የአይሁድ ወጣቶችን መንገድ ላይ ያነቁ ቢጫ መለያ ክንዳቸው ላይ ሲያስሩ እንደምንነካቸው ይሏቸው ነበር። አይሁዳዊ ስለሆናችሁ ወደ መገደያ ካምፕ እንድንወስዳችሁ ምልክት የሆናችሁ ዘንድ እችን ሪባን ሰሩ እያሉ ያስሩ ነበር። ከአያት ቅድመ አያቶቻችን ጀምረን በኖርንበት ሀገር ምንናገረው ጀርመንኛ፣ ምናስበው እንደ ጀርመን፣ ምን በለው ጀርመንኛ፣ ምን አድርጉ ነው የምትሉን ሲሉ በፍጹም አይሁዳውያን ናቸው አሏቸው። የተፈጠረውን ታሪክ ታውቁታላችሁ። ኦሮሞ ወንድማችን ነው ብለን፣ ትግሬው ወንድማችን ነው ብለን፣ ሀዲዬ ወንድማችን ነው ብለን ተጋብተን የኛም ባህል ሰጠን የሌሎችን ተቀብለን በመኖርበት ሀገር አማራዎች ናችሁ እያሉ ያሳድዱናል። ታዲያ ዛሬ ምን ቆርጧቸው ነው እሺ አማራንን ስለ ኢትዮጵያውያን ናችሁ ሊሉን የሚመጡ? ትግሉ ገና ነው። እኔ ጦረኛ አይደለሁ። ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ መጫወት መወድ ልጅ ነኝ። ግን ሲነኩኝ አልወድም፣ ምክንያቱም አማራ ነኝ። በአራት አቅጣጫ ጠላቶቻችን ከበውናል። የጦርነት ነጋሪት እየጎሰምኩም አይደለም። ሰላማዊ ሰው ነኝ። የልምምጥ ፖለቲካ፣ የልመና ፖለቲካ ግን አይመቸኝም። ማንኛውም ማህበረሰብ በዚህ ፕላኔት ውስጥ ለምኖ መብቱን አግኝቶ አያውቅም። በፍጹም ስትደራጅ፣ ጉልበት ሲኖርህ፣ ስትፈራ የሰላም እንቅልፍ መተኛት ትችላለህ። የትኛውም የፕላኔታችን ኮርነር ላይ እንደ ልቡ ተኝቶ የሚያድረው ዜጋ የተደራጀ መንግስት፣ የተደራጀ ማህበረሰብ፣ ጉልበት ያለው ማህበረሰብ ያለው ዜጋ ነው። አሜሪካን የምንፈራት በ44ቱ ታቦት ስለምትመራ እኮ አይደለም፣ ጉልበት ስላላት ነው። አማራዎች ነን፣ ሰው እንወዳለን። ግን እንዳንድ ወጣት በራችን በክፉ ሲያንኳኩ እየሰማው ነው። በፍቅር ከመጡ አማራዎች ስለሆን ልብሳቸውንም ቢሆን አጥበን መስጠት እንችላለን። በጸብ ከመጡ ልብሳቸው ላይ እናሸናቸዋለን። ለዚህ መዘጋጀት አለብን። አመሰግናለሁ።